Mariam, 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 Mariam. Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. Mariam, 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 Mariam. ስሟልከናለሁ ሁሌ ቪዲዮ ከተመለከታችሁ ማርያምን ሳልተናገር ያላቅም ሁሌ ምላሴ ላይ ያለች ካሏች ነው የምናገረው እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰች ማርያም እላለሁ ሁሌ። ማርያምን ደስ ብሎኛል ወጥላቸው ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። የታባቱ ኦኬ። በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናፒ ወንድሜ አንዴ ወደ መድረክ እንዲመጣ ፈልጋለሁ። ናፒ 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 የታባቱ ናፒ አንድ ነገር ልንገራችሁ ስለ ናፒ አንድ ነገር ልንገራችሁ። ሁሌም ናፒ ስትሰምታችሁ ታውቃላችሁ። ናፒ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድትገቡ ያደረጋችሁ ናፒ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ትደርሳለህ። የምትናገረው ነገር ካለ በጣም ደስ ይለኛል። ሰው እዚህ ቆማችሁ ስለሚገኙት በጣም ቃላት ወጣለች። በጣም ነው ደስ የሚለው። ወንድማማችነት እንወዳቸዋለን። አንድ ነገር አለ እዚህ እንደምናገራችሁ ሁላችሁ እኛ ይሄ ሁሉ ውጤት ያወጣነው እንቅልፍ ሳንተኛ 24 ሰዓት ሳንተኛ ነው። ይሄ ሁሉ ነገር መንገድ የተጓዘን ምግብ ሳንበላ ማለት ነው። ሌሊት 7 ሰዓት ምናምን ወጥተን ወደ ሶዶ ሄደን ያለ ሰው አብረን ነበረ። ከምሽቱ 11 ሰዓት ተነስተን እስከ 7 ሰዓት የተጓዘን ሳንበላ ሌሊት 10 ሰዓት ተነስተን ፕሮግራሙ የሚጓዘው ነበረ ማለት ነው። እና ብዙ ደረጃ ያሳልፈን አዶናይ ገና 8 ሚሊዮን ነው የምንገባው። ለኮንተንት ክሬሽን የሚከፈል መስዋዕትነት ማለት ይህ ነው። እንኳን ደስ አላችሁ ሁለታችሁ። እንኳን ደስ አላችሁ። በየቀኑ ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ማድረግ በጣም ብዙ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። ድሮ እኛ ማታ በሰዓት ዜና ነበር የሚጠበቀው። አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶች እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡ ተካተል እነማን ነው? ቤስት ኢንፎርማቲቭ ኮንተንት ምርጥ 5 እጩ ተወዳዳሪዎች አወንታ በርሲሳ፣ ብሩክ ኒውስ፣ ኃይለ አሞ፣ ሙሴ ሰለሞን፣ ይድነቅ ቃሲም። ያ በሶሻል ሚዲያ ወይም በቲክቶክ አሁን ኮንተንት ኪ ይዘት ንጉስ ነው እና ብዙዎቻችሁ የጥሩ ይዘቶች በማቅረብ በጣም ጎበዞች የሆናችሁ ነው። አንድ ኮና ላይ ነው ያለው። ዋው! 5 እጩዎችን ተመልክተናል። ይህን እኔ በሰበር ዜና ነው የማነበው። የ2025 ክሬቲቭ አዋርድ ኢንፎርሜሽን
ኮንተንት ቤስት ኢንፎርማተር ብሩክ ኒውስ ባለፉት ዓመታት ዜናዎችን በትኩስ ለተመልካቾች ለፎሎወሮች ስታቀርቡ ቆይታል። ዛሬ እንኳን ደስ አለ የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለ በድጋሚ። በዓመት ውስጥ እንግዲህ የተለያዩ ትኩስ ዜናዎችን ስልኮቻችን ላይ በቀላሉ እና በፍጥነት እንዲደርሱ ያደረገ ብሩክ ኒውስ እንኳን ደስ አለ። ነገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በቅድሚያ ይህንን ሽልማት ከመሴ እጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድር የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛ ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለም በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከእኔ ስኬት ጀርባ ብዙ ቤተሰቦች አሉኝ፣ እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁ ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው የምወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴ ይህ ሽልማት ለሷም ነው። አመሰግናለሁ። Mr. Adonai! Patrick ሰርቷል። አዶናይ በዛሬው ምሽት ሌላ 3ኛ ሽልማቱ ነው። አዶናይ በጂ-ፓወር ቻሌንጅ የጂ-ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለህ አዶናይ። Congratulations to Adonai for winning the G-Power Challenge Award, powered by G-Power TikTok Creative Awards 2025. Deserved winner of the evening. አቤት 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 አቤት! እንዴት አባቱ እንደሚከብድ ላይ ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወጣው አይችልም። እንግዲህ አንድ ነገር መናገር እፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ አሜን ሞኒና ሲወረረኩም እንኳን ደስ አለህ አዶናይ። እሺ ሓንሳ ዕቁብ ይደልየ ሰላም ሓፍተይ ብጣዕሚ ፎቴኪ ዳዊት ብጣዕሚ ፎቴካ ማሶላ ሓወይ ብጣዕሚ ፎቴካ ማሚየ ብጣዕሚ ፎቴኩም ኣቑርዕኩም እየ ዝሓስብ ደቂ ገ ሓሙሽተ ዳገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩሎም የሁሎ ኣቑርዕኩም ወዳችኋለሁ። ከካናዳ ወደዚህ ስመጣ ማለት ነው እህቴ ቤት ነው ያረፍኩት እና አልጋ ልስጥህ እያለችኝ እሷ ምንጣፍ ነው ያደርኩት። እውነቴን ነው የምላችሁ ውስጤ በጣም ድብር ተሰምቶኝ ነበረ። በጣም አፍሬ ነበረ። አስቡት ለ7 ዓመት ሙሉ ካናዳ ቆይቼ ወደ አዲስ አበባ ስመጣ እህቴ ነች ያቆየችኝ እና እውነት በጣም ትልቅ እፍረት ተሰምቶኝ ነበረ። ግን ያ እፍረት ይህ አዶናይ ገንብቶታል። ያ ስቃይ ይህ በረከት አምጥቶታል። ምንም ነገር አያወድቀኝም። ሁሉም ነገር ለምጃለሁ። ዝቅታን አይቻለሁ፣ ከፍታን ደግሞ አይቻለሁ። እናንተን ደግሞ እንደምታዩ 100% እርግጠኛ ነኝ። እወዳችኋለሁ። አባት አዶናይ ፓትሪክ ሽልማቶችን 1 2 3 ብሎ ለቃቅሞ ወስዷቸዋል። እንኳን ደስ አለህ አዶናይ እንዲሁም በተጨማሪ የጂ ፓወር ቻሌንጅ አዋርድ በማሸነፍ የ400
100,000 ብር ተሸላሚ ሆኗል። እንኳን ደስ አለ። Thank you, Mr. Kevin, for awarding this privilege. እንኳን ደስ አለሽ ዩቲ የስማይል ቻሌንጅ አዋርድ በመጀመሪያ ደረጃ በመውጣት አሸናፊ ሆናለን። የ1 ሚሊዮን ብር አሸናፊ ዩቲ ናት። እሺ ሰላም። ለመጀመሪያ ጊዜ ነው ወደ መድረክ ላይ ስወጣ እና በጣም ነው የማመሰግነው። በጣም እኔ ፊት ለፊት ልታይ እንጂ በጣም ከካሜራ ጀርባ ብዙ ሰው ነበረ። ለ5 ቀን የፈጀ ስራ ነው ያያችሁት እና ከካሜራ ጀርባ ዳይሬክተር ነዋ እና ብርቃሉ ዲማ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። ነዋ ያማል እንዴ በጣም ነው የማመሰግነው። በጣም እንኳን ደስ አለሽ ዩቲ። ዩቲ እንኳን ደስ ያለሽ። እንዲሁም ይሄንን Congratulations to RBEUL for winning the Best Sports Informative Content for the G Power TikTok Creative Awards 2025. Mariana Nizon Igapa, እንኳን ደስ ያለ Happy New Year! የአርሰናል ደጋፊ ነኝ ግን በልቶታል። ጀማው እስቲ የቤት ደጋፊዎች ግባለት ገባና ተወጣዋል። በመጀመሪያ ፈጣሪን ማመስገን እፈልጋለሁ። አያቴን ማመስገን እፈልጋለሁ። እማዋ ያበበች ትባላለች። በጣም ነው የምወዳት። ከምንም በላይ ግን ማመስገን የምፈልገው ድምፅ የሰጣችሁ የእግር ኳስ ቤተሰቦች፣ ከማንም ከምንም በላይ ዩናይትዳውያን ይኸውላችሁ፣ አላረዛዝምባችሁም። ያረጋጆች ይሄ አዋርድ ማለት ነው የእኛ የዩናይትዳውያን የአንድነታችን ምልክት እንዲሆን ይፈልጋል። ወዳችኋለሁ። አመሰግናለሁ። መልካም Male category for the G Power TikTok Creative Awards 2025. ሙርሲ እንኳን ደስ አለ። በመቀጠል በዚሁ አዋርድ በሴቶች ኖሚኒ የሆኑትን እጠራለሁ። ሌንዚ፣ ጃኒ፣ ሙኮሎጂ፣ ህሊና፣ ሎዋል እንዲሁም ዩቲናስ ናቸው በሴቶች የዚህ ውድድር ተፋላሚ የሚሆኑት። መለየት ይቻላል። ይቅርታ አንድ ነገር ብቻ ለነገር ፈልገው ያደኩበት ሀገር ጂንካ ትንሽ ሀዘን ያላችሁ ሁላችሁም ጸሎት ብታደርጉልኝ ድንግል ማርያም እንድትጠብቅልን ጸሎት አድርጉልኝ። እሺ፣ አመሰግናለሁ። እናመሰግናለን። በዚህ ያደረገ ሰው ነው። ለእኔ ሁላችሁም አንደኞች ናችሁ። ሁላችሁ ጭብጨባ ለሁላችሁ። Best dress on the day of the event. ስለዛ ማን ዘንጦ እንደመጣ ማን ይመስላችኋል? ዩቲናስ ዩቲ ለሶስተኛ ጊዜ የአርቲስት መስራች መድረኩ ወታደራዊነትን በማሳየት For the best is our UT. በተመሳሳይ በሴቶች ዘርፍ ምርጥ አለባበስን የለበሱ እንስቶችን የአፍተር ፓርቲ አጋራችን የሆነው ዋርዳስ ላውንጅ ሽልማት እሸልማለሁ።